kana nu kadhatanii turanii dura jalqaba abbaa manaa kiyya kan kaasanii achirraa afura 66 jedhanii erga isaaf kadhatanii booda anaan na kaasanii jechuudha. Achi na kaasanii nan ba'ee anaafis na kadhatanii waa'ee jijjiirraa koodha kan isin dubbatnaa kadhattanii jechuudha. Yeroo na kadhattanii ameen jedheen fudhee jijjiirrichi amma na xumuramee laga galan kan jedhamu na kennanii jechuudha. ባለፈው የዛሬ 2 ሳምንት ይመስለኛልና እዚህ መጣን ነበር። የ666 መንፈስ ጸሎት ተደርጎልኝ ከኔ ላይ እንትን እየተደረገበት ሂደት ነበር። ከዛ አብረን ከሷ ጋር እዚህ መጣን ነበር። ለሷም ጸሎት ተደርጎ ነበር። ለሷ ዝውውር ጠይቀን ነበር። ከዚህ ቆይቷል አይ ቲንክ ከወለጋ ማለት ነው። በጣም በተደጋጋሚ ጠይቀን ነበር። በደብዳቤ በምን በቃ በላይሰንስ ምናምን እንትን ብለን ነበር። በዝውውር ወደዚህ ትመጣለች እንድትመጣ ትፈልጋለህ ስትሉኝ እፈልጋለሁኝ ተቀራርባችሁ እንድትኖር እፈልጋለሁኝ ምናምን ብላችሁ ጸሎት አደረጋችሁልን ነው የምናገረው። እግዚአብሔር እንዲህ አለ፣ ደብዳቤ ታስገባላችሁ። ከዛ ቦታ ከወለጋ ወደ አዲስ አበባ እግዚአብሔር ያስገባል። እስኪ ትገባለሽ በሏት፣ ትገባለሽ በሏት። የእግዚአብሔር መንፈስ እንዲህ አለ፣ አንድን ቦታ ብድግ አድርጎ ለሷ ሲሰጥ አየሁት። ራካቶሎ ቦስ ከናማ የሚሸጋሸግ ነገር አለ። ስፍራ ለሷ የተዘጋጀ ቦታ አለ። ልክ ሲጸልይ አንድ መልአክ ሄዶ የሷን ስፍራ አዘጋጅቶ ከወለጋ አዲስ አበባ ደብዳቤው ገባ። ከዛ ልክ ከዚህ እንደገባን ሰኞ እሁድ ጸሎት ተደርጎ ሰኞ ማታ እሷ እኔ ቢሮ ሲመጣ ዝውውር ተሰርቶልኛል አለች። ይገባል ተከቡራ። ያን ጊዜ የነበራችሁ ሰዎች አውቃችሁ ከሆነ ከወለጋ ወደ አዲስ አበባ ገቢዎች ላይ አዛዋውሬ ያለው ብዬ የተናገርኩት ቃል ሰምታችሁ ሰዎች የሰማችሁ ኢየሱስ ጌታ ነው። በአንድ ጊዜ ኢየሱስ ማን ነው ተናግሮ መቼ ሆነ? እሁድ እዚህ መጣን። ሰኞ ጧት ቢሮ ውዬ ማታ መጣሁኝ እኔ። እሺ ከዛ ዝውውር ተሰርቶልኛል። ሁለተኛ ሰኞ ቀን አረ ለዚህ ጌታ አጨብጭቦ ጌታ አራይ እሁድ ተናግሮ ሰኞ ለሚያደርግ ጌታ ክብር ይገባዋል። ለኢየሱስ ነው ይገባሃል። እዚህ ቤት ያለው መንፈስ ይሁድ ይናገራል፣ ሰኞ ፈጽመው በድል ያመጣዋል። ሁሉንም ይቆጣጠራል። እስኪ ሁሉንም ይቆጣጠራል በሉት፣ ይቆጣጠራል በሉት። ያኔ የሰማችሁ ሰዎች ምንም እንዳልሰማችሁ አትመስሉም? እስኪ እጃችሁን አንሱ። ኢየሱስ ጌታ ነው። ኢየሱስ ማን ነው? ከወለጋ ወደ አዲስ አበባ ገቢዎች ላይ እንድትገባ ጌታ ተናግሮኛል ብዬ መልአኩ ታዟል። እግዚአብሔር እንዲህ ነው ያለሽ፣ ከወለጋ ቀጥታ ወደ አዲስ አበባ ገቢዎች ገብተሻል ብዬ ቃል አወጅኩት። ወደው ሰኞ ማታ ይሁት ተነግሮላት ተፈጸመ። ይሄው በምስጋና ያዘው 666 መንፈስ ሽባ ሆነ። እስኪ አጨብጭቡ፣ ሽባ ሆነ በሉት። አስተውሳችሁ እንደሆነ ከሱ ላይ የ666 መንፈስ ነበር መካከላቸው ላይ ይዞ ነገሮቻቸውን ሲያበላሽና ሲበታትን የነበረው መንፈሱ ተቀጣ፣ ነገሩ ተገለበጣ። ተለያይቶ ከሚኖሩበት ሰፈር እሷም እዛ ወለጋ እሱም እዚህ አዲስ አበባ ተለያይቶ ከሚኖሩበት እግዚአብሔር እንደተናገረው ሁለቱንም አንድ አደርጋለሁ፣ አንድ ከተማ አደርጋለሁ ብሎ እንደተናገረ ፈጸመው። ለዚህ ጌታ ክብር አለ። ኢየሱስ ጌታ ነው። ይቻላል በሉት እስኪ፣ ይቻላል በሉት እስኪ። ያው አንዳንድ ጊዜ አስመስላችሁ የምትኖሩ ሰዎች ቀጥ ብለኑ እግዚአብሔር ታምርን በሁለተኛው ቀን ያደርጋል። እስኪ ያደርጋል በሉት እስኪ። እግዚአብሔር ተናገረ ፈጸመው። ክብር ለማን ይሁንለት? እስኪ ይሁንለት በሉት። ኢየሱስ ጌታ ነው። የመጡበት ቀን ላይ ነው ታምራት የተቀበሉ። እዚህ ቤት አልቆዩ። ኢየሱስ ጌታ ነው። ገና ወደ ቤተ ክርስቲያን የመጡበት ይሁድ ላይ እግዚአብሔር ተናገረ ፈጸመው። ለሱ ክብር ይሆንለት። ዙፋኑ ላይ ይክበረው። እሱ ክብሩን ይውሰደው። ከፍ ይበለው። ዙፋኑ ላይ እሱ ከፍ ይበል። ሃሌሉያ! ኢየሱስ ጌታ ነው። ምን ትላላችሁ ለዚህ ጌታ? እኔ እውነት ለመናገር ሰኞ እንደዚህ ሆኖ ማለት ነው። ዝውውሩ ተሰርቷል ስትለኝ ማክሰኞ ተመልሼ ቢሮ ሄድኩኝ። እሺ አሁንም ደወለችና እስቲ እንትን ላይ ኦሮሚያ ሸገር ላይ ደውለ የምታውቋቸው ሰዎች ካለ ደውለ አረጋግጣለች። እሺ አላረጋግጥም በአካል ነው የሚሄደው በስልክ አልደውልም አልኩ። እሺ ከዛ ልክ ከቦሌ ሜክሲኮ ታክሲ መጣሁ። እሺ ከዛ ደብዳቤውን ያስገባው መጀመሪያ የት ነው ተባለ። ሳር ቤት ነው ያስገባው አልኩ። እሺ
ከዛ ደወልኩ ለልጅቷ እሺ ልክ ሜክሲኮ ሲደርስ አዎ ስደውላት የት ና እስቲ ና እዚህ እናወራለን አንተ የምታወራው ነገር አልገባኝም አለች እሺ አይ ይገባሻል እኔ ስመጣ ይገባሻል ምናምን ብዬ ቀጥ ብዬ ሄድኩኝ እሺ ሜክሲኮ ታክሲ ወረድኩና ልክ ተሻግሬ እንትን ያስኩኝ ሳር ቤት እሺ ከዛ ልክ ቀጥ ብዬ ገባውና ቁጭ ብላለች እሺ ልጅቷ እሺ ሰላም ላንቺ ይሁን አልኩኝና ገባውኝና እሺ ለሆነ ነገር ነው የመጣሁት ምናምን አልኩኝ እሺ ዝውውር ተሰርቶልኝ ምናምን ስላት አይ ላንተ ተሰርቶ ምናምን አለች በጌታ ታምናለህ አለች በትክክል አልኳት አምኛ አይደል እዚህ የመጣው ምናምን ስላት አንተ ነው ወይስ ሌላ ሰው ነው የተሰራለት አለች አንተ አትመስለኝም ሌላ ሰው ነው አለች እሺ ሚስቴ ነች አልኩኝ ሚስቴ ስሟ ማን ነው አለች ከዛ አያንቱ ትባላለች ምንም አልተ በጣም ፈጣሪ ረድቷል ዙሩ መጥቶላል እስቲ አንዴ ታገዘኝ ቁጭ በላለች ምንም መታገዝ ራሱ አልቻልኩም ምን ደብዳቤውን እስከማያዝ ቸክያለሁ እሺ ከዛ ልክ ኮምፒውተር ላይ ገብታ አያንቱ ማን ነች አለች ያው ያሷ አባት በባህል በእኛ አካባቢ ባህል አባቷ አይጠራም በእኛ እንትን ማለት ነው እሺ በቃ ከበደኝ አባቷ ማን ነው አለች አረትኝ ምን እስቲ አንቺ አንብቢልኝ እዛ ላይ አልኩኝ እሺ አረ ምንም ማውራት አልቻልኩም እሺ አትናገረኝም ማትናገር ከሆነ ውጣልኝ አለች እሺ መጨረሻ ላይ አስማራ ይባላል አልኩኝ እሺ በቃ ይሄው ደብዳቤን ፈርምና ነቀምት ታስገባለህ አንዱን ደብዳቤ አንዱን ደግሞ ለወረዳ ትልካለህ ከዛ ክሊራንስ ያልቅልሃል ወዳውኑ ትመጣለህ አዲስ አበባ የተመደበችበትን ቦታ ንገረኝ አልኳት ደንግጫለሁ እኔ በመሰረቱ እሺ ኦሮምኛ ማንበብ ትችላለህ አለች አዎ አልኩኝ እሺ አታነብም ታዲያ እዛ ላይ ያለው አለች እሺ በቃ እጄ እንደዚህ የሆነ ምንም ማመን በቃ እንትን ብያለሁኝ በቃ በፈጣሪ አምኜ ነው የሄድኩኝ 100% እንደሚያደርገው ስለማምን ግን ማንበብ ራሱ እጄ እንደዚህ ነው እሺ ገላን ነው የሚለው ምናምን ታዲያ በቃ ፈጣሪ ረድቶላል ቸው አዲስ አበባ ፈርማለች ሃሌሉያ ፈርሜ ደብዳቤን ተቀበልኩኛ ወዳውኑ እንትን አላልኩም ወጥቼ ሄድኩኝ ሃሌሉያ ደወልኩላትና ተሳክቷል ፈጣሪ ያለውን ነገር ሆኗል ምናምን ብዬ ደወልኩላት በቃ እሷም ተደሰተች ሲመጣ ቡና ተፈልቶ ምን በቃ ምስጋና ሆነ በጣም ጎረቤት ላይ የሆነ ሰዎች ነበሩና ጥሪያቸው እነሱ አይ ቲንክ አብረን ነው ያው የምንኖረው ከነሱ ጋር ትንሽ ሰው ይበላልጣል አይደል በኑሮም የተወሰነ እንትን ሲል ገዝቼ ከምገባው ለራሱ ለነሱ ሲስጫቸው ይብሉ ይጠጡ ምን ይላሉ እና ነይ እነሱንም ጥራቸው ቡና ይፍላ ዳቦ አርጊ ምናምን በቃ ዘና ማለት አለብን ዛሬ አልኩኝ ፈጣሪ ለማመስገን እና ፈጣሪ ትልቅ ነገር ሰርቶልናል ጌታ ይባረክ የሚያምን ሰው ትልቅ ነገር ያደርጋል የሚያምን እኛ ለመጀመሪያ ነው እዚህ የመጣ ነው እሱንም እዚህ ቸርች የሆነ ቸርች አለ ምናምን ብዬት ነው እሱን የመጀመሪያ ግን እንትን የተላለፈልን ማለት ነው እና ፈጣሪ ትልቅ ነገር አድርጎልናል ክብሩ ይስፋ ይላልኝ አጨብጭቡ ለጌታ ኢየሱስ ጌታ ነው ani jijjiirraa kana naaraawwata majedhes yaadeen beeku waaqayyo dubbate isuma dubbate qaxxiita utuun turin torbee tokko keessatti isa raawwatu waaqayyoof naa galateeffadhaa hililleedhaaniin jedhaani Galaduni manako ingaladuni ingaladuni manako ingaladuni karake ingaladuni ingaladuni manako
ኢየሱስ ማን ነው? እንኳን ደስ አላችሁ። አሜን እንኳን ደስ አላችሁ። ኢየሱስ ጌታ ነው። ያደረገው ኢየሱስ ነው። አንተም ሰላም አገኘ። ከዛ በኋላ ሁሉም ሰላም ነው አንተ ጋር። እግዚአብሔር ረዳ፣ እግዚአብሔር አገዛ። ጌታ ይባርካችሁ። አጨብጭቡና ወደ ቦታ ተቀበሉ።